ማርያም የተለየች ነፍስ አትድንም። የድንግል ማርያም ድርሻዋ የሞተን ማስነሳት ነው። አሃ ድንግል ማርያም ስትሆን የሞተን አታስነሳም ልትል ነው መናፍቅ አይደል? ሃይማኖት ለሆድ አይሸጥም። ሃይማኖታችን ከዘራችን መብለጥ አለበት። ሃይማኖታችን ከክብራችን መብለጥ አለበት። ሃይማኖታችን የምንደራደርበት አይደለም። አስፈቅደን እስካላመን አስፈቅደን አናመልክም። ራስ ላይ የበቀለውን ጸጉር ቅጫም ሲያበቅል ፎረፎር ሲይዝ መድኃኒቱ መላጨት ነው፣ አንገት መቆረጥ ነው። የትኛው ነው መድኃኒቱ? ያ ማለት ምን ማለት ነው? ቤተ ክርስቲያን ላይ ተተክለው ክህደት የሚያፈልቁ ከላይኛው ማይረግ እንኳን ቢሆኑ እነሱን መድኃኒቱ መላጨት ነው ማለት ነው። እግዚአብሔርን ወደዋለሁ፣ እሺ አቡነ ገብረ መንፈስ ቅዱስን አልወድም ጅል። የእግዚአብሔርን ሕግ ሳያውቁ ያገኙትን የሚናደፉ ማለት ያገኙትን የሚሳደቡ ማለት ወላ ቅዱሳን የለ ወላ እግዚአብሔር የለ ወላ እመቤታችን የለ ማንም አይቀራቸው ማለት ነው። እኛን ተውት። ክፉ ነገር ሲመጣ እግዚአብሔር ፈጽሞ ዝም ይላል። ለምንድን ነው ብላችሁ ከጠየቃችሁ እሳት እንዳይነድ በማጥፋት የሚደክም ደካማ አምላክ አይደለም። እሳት ነዶ እሳት ውስጥ በማኖር የሚታወቅ አምላክ ነው እንጂ የክርስቶስ መሆናችን እንዳንራብ አይደለም የሚያደርገን፣ እግዚአብሔርን እንዳንራብ ነው የሚያደርገን። እግዚአብሔር በደካማ ነገር ስራ ይሰራል። የግብፅን ባህር ሲከፍል ሲምንቱ አላወቀም፣ ጠጠር አላመጣም፣ ድንጋይ አላስጫንም። በሸምበቆ በትር ነው ባህር የሚከፍለው እግዚአብሔር። የእግዚአብሔር አብ ልጅ የሆነውን ወልድን የምትሰብከው እንዴት ነህ አሉት። እንኳን ወደ ሀገራችን በሰላም መጣ። እንዲህ እኮ ተመልከቱ። ሊገርሉት የወጡትን ሰውዬ ሰግደው ተቀበሉት። እባብ የሚፈራው ምንድን ነው? ከእባብ ለመሻል እኮ ቢያንስ መስማት አለበት። ሰዋል እንሰማለን። እግዚአብሔር ነግሮን ሰምተነዋል። እግዚአብሔር ቁረቡ ብሎን ቆርበናል። ታረቁ ብሎን ታርቀናል። ቂም ተው ብሎን ትተናል። ጆሮአችን አልሰማለ። አገልጋይ ሁሉ አይጸድቅም። ሰይጣን ለእግዚአብሔር ይታዘዛል እኮ ተመልከቱ። ሰው ነው አልታዘዘው ያለው። ሰይጣን 11 ሰዓት ላይ ይጸልያል። ታውቃላችሁ አይደል? ለምን አሁን ባለዛሮቹ ምናምን ቀለል ይላቸዋል። ማታ 6 ሰዓት ላይ ምሳ አትብሉ። እውነቴን ነው። አዳምን ያሳቱበትም ሰዓት ስለሆነ አሞቱ የሚፈስበት የሚበተንበት ሰው በፈተና የሚወድቅበት የሚዝልበት ሰዓት ነው። ከተቻለን 6 ሰዓት ላይ ጸሎት ማድረግ ነው። አንድ አባት ሰይጣንን አግኝቶት ገደል ሊወረውረው ሲል ምን አለው? አይ በጣም ተሳስተሃል። እንዴት አለው? እግዚአብሔር እኔን ይጠብቀኛል አለ። ሰይጣንን ፍጡር ስለሆነ ራሱ እግዚአብሔር ይጠብቀዋል። በ8ኛው ሺህ ምናምን አይባልም። እሺ ዓለም ሊያልፍ የሚችለው ሰው በዲያብሎስ ነገር ልክ ሲሆን ነው ይላል። ምንም ቢሆን ተመልከቱ፣ ከግንብ ውስጥ የገባን ሰው ግንቡ እስካልፈረሰ ድረስ ሰውየውን ማግኘት እንደማይቻል ከድንግል ማርያም የተጠጋችን ኃጢአተኛ ነፍስ እንኳን ብትሆን ሰይጣን ሊወስዳት አይችልም። አምኜ የምነግራችሁ በሞት እንኳን እግዚአብሔርን ክዳ እንኳን ብትሞት ድንግል ማርያምን ከተጠጋች ትነሳለች። አሁን እንግዲህ ሊያማቸው ይችላል። እንትና ሰፈር ሰዎች ምንም ማድረግ አልችልም። ሰይጣን ድንግል ማርያምን ሰዎች እንዳይወዷት የሚያደርገው ለምንድን ነው ካላችሁ መዳናቸውን ሲያሳጣቸው ነው። ከሰይጣን ጦር የድንግል ማርያም ውሃ ጉልበት አለ። ሰይጣን እባብ ሲባል ክርስቶስም እባብ ይባላል። ሎቱ ስብሐት